እያስተማረ ነው። ሰው ጥቅጥቅ ብሏል። የሆኑ ሰዎች ደግሞ አንድ እግሩ የማይሰራ ሽባ ሰው ይዞ መጥተው ኢየሱስ ጋር ማድረስ አቃታቸው። ሰዎቹ ይሄንን በር ትተው ሄዱና በጀርባ በኩል እዚህ ላይ መጡ። ኢየሱስ እያስተማረ ፊቱ ላይ አንድ እግሩ የማይሰራ ሰው ወረደ በገመድ ከናልጋው። እንዲሁ ይታየኛል። ሰዎቹ አራት ይመስሉ አራት ገመድ ነው ያዙት። አራት ቦታ የታሰረ አልጋ ኢየሱስ ፊት ወረደ። መጀመሪያ አሁን መባረካችሁ እነዚህን አራት ሰዎች እግዚአብሔር እንዲሰጣችሁ እግዚአብሔር ወደ ፍጻሜ የሚያደርሱ ሰዎች ይሰጣል። እነዚህ ሰዎች በአንተ ተስፋ አይቆርጡ። አንድ ቀን በእግሩ ይሄዳል ብለው ያምናል። አንተን መሸከም አይሰለቻቸው፣ እምነት አላቸው። ይሄ ሰው አንድ ቀን ይነሳል። ዛሬ እኮ መሄድ አይችልም፣ አንድ ቀን ግን ይሮጣል። ግን በአንተ ተስፋ የማይቆርጡ ሰዎች ላኩብህ። እግዚአብሔር ሲባርክ የሚሸከምህ ሰዎች ይሰጥ። ተሸከምህ ማለት አንተ ማትደርስበት ቦታ ሊወስድህ ነው። እግዚአብሔር በህይወታችሁ የሚያዝላችሁ ሰው ይሰጣችሁ። ሱሰኛ ነህ ግን ተስፋ የማይቆርጥብህ አንድ ቀን ይቀየራል። ደሃ ነህ የምትበላው የለም አንድ ቀን ይነሳል ብሎ ለአንተ መስጠት የማይሰለቸው ሁሌ ነው እንዲህ የምትለምነው የማይልህ ወደ ፍጻሜ የሚያደርሱ ሰው ኢየሱስ ክርስቶስ የእግዚአብሔር አጀንዳ ከጠላት ለማስመለጥ ኢየሱስ ሕፃን እያለ እግዚአብሔር ማንን ሰጥቶት ነበር ካልከኝ ዮሴፍን ሰጥቶት ነበር። ዮሴፍ በትእዛዝ ሕፃኑን ተሸክመ ወደ ግብፅ ውረድ እየተባለ ሕፃኑን ሊገሉት የሚፈልጉት ሞተዋልና ሕፃኑን ተሸክመ ለካ የሚያስሉ ሰዎች አሉ። ወደ ፈለጉበት አለ እግዚአብሔር አንተን ወደሚፈልግበት የሚወስዱ እግዚአብሔር እነዚህ ሰዎች ወደ አንተ ይልካቸዋል። እነዚህ ሰዎች ሁሉ መለኮት ብቻ ነው ሊሰጥ የሚችል ሆሊ ስፒሪት ብቻ ነው ሊሰጥ። እንዲህ የሥጋ ወንድምህ አይሆን ኮልኮሌ አይደለም። ከዚህ በኋላ አጠገብም ይመጣ በር የሚከፍቱ ሰዎች ይመጣሉ። እነዚህ ሰዎች ባይዘው ሽባ መሆንን አውቀው ይሸከመዋል። ታያለህ አንድ ቀን ይሮጣል። ቀነኒሳ ነው የሚሆነው ይሏል። መሄድ እኮ አይችልም። አንተ እስከ መቼ ነው የምትሸከሙት? ይሄ እኮ ኢንቨስተር ነው፣ ይሄ እኮ ነብይ ነው። ይሄ ያዘለው ፍጻሜ ጋር በሚያደርሱ ሰዎች ይባርክ። ትንሣኤ ጋር በሚያደርሱ ሰዎች ይባርክ። ክብርሽ ጋር በሚያደርሱ ሰዎች ይባርክ። ይሁን አለ።